ሰላም ጤና ይስጥልን። አንዳንዴ አዳዲስ ሰዎችን ስንተዋወቅ የመሸማቀቅ፣ የመደንገጥ ወይም ደግሞ ምን እንደምናወራ የማውጣት ስሜት ይሰማናል። ካላችሁ አይዟችሁ፣ ይሄ የሁላችንም ስሜት ነው። ግን በራስ መተማመን ተሰጥቶ ሳይሆን ልክ እንደ መኪና መንዳት የምንማረው ክህሎት ነው። ዛሬ ከሰዎች ጋር ስትሆኑ ፍርሃታችሁን አጥፍታችሁ በራስ መተማመን እንድትገነቡ የሚረዱ 9 ቀላልና ተግባራዊ መንገዶችን ይዤላችሁ መጥቻለሁ። የመጨረሻው ደግሞ ይበልጥ የሚታይ ለውጥ የሚያመጣ ነው። እስከ መጨረሻው ድረስ ተከተሉን። አንደኛ፣ የሰውነት አቋም ስታንድ ቶል። በመጀመሪያ የሚታየው የሰውነት አቋም ነው። ጀርባህን ቀጥ አድርገህ ትከሻህን ዘና አድርገህ፣ ይህ ለአእምሮህ እኔ ጠንካራ ነኝ የሚል ምልክትን ይሰጠዋል። ሁለተኛው ነጥብ የአይን ግንኙነት አይ ኮንታክት የምንለው ነው። ከሰዎች ጋር ስታወራ አይኑን ተመልከት፣ ግን አትፍጠጥ። ዝም ብለህ መሬት የምታይ ከሆነ የፈራ ትመስላለህ። አይን ለአይን መታየት የምትናገረውን እንደምታምንበት ያሳያል። ሶስተኛው ነጥብ ርዕሶችን አዘጋጅ። ቶፒክ ፕሪፓሬሽን። ወሬ ለመጀመር አትጨነቅ። ስለ አየር ሁኔታ፣ ስለ ምግብ ወይም ደግሞ ስለ ስራ ጥቂት ጥያቄዎችን አስቀድመ አስብ። ይህ ድንገተኛ መደንገጥን ያስቀራል። አራተኛው ነጥብ አድማጭውን ሊስን ኬርፉሊ። ብዙ ሰው በራስ መተማመን ማለት ብዙ ማውራት ይመስለዋል። በፍጹም። በራስ መተማመን ያለው ሰው ሌላውን በጥንቃቄ ያዳምጣል፣ ጥያቄ ይጠይቃል። ይሄ ማውራት ከሚወዱ ሰዎች ጋር በቀላሉ እንድትግባባ ያደርጋል። አምስተኛው ነጥብ ከትንሹ ጀምር። ስታርት ስሞል። ዛሬውኑ መድረክ ላይ ወጥተህ ተናገር አንልም። መጀመሪያ ከቤተሰብና ከጓደኛ ጋር ጀምር። ከዚያ ለሱቅ ሰራተኞች ወይም ደግሞ ለጎረቤት ወይም ደግሞ አካባቢ ላይ ካሉ ሰዎች ጋር ሰላምታ በመሰጣጠት ተለማመድ። ስድስተኛው ነጥብ ለራስህ ደጎን። ቢ ካይንድ ቱ ዩርሰልፍ። ብትሳሳት ወይም ደግሞ ንግግር ቢሰበሰብ አትጨነቅ። ሁሉም ሰው ይሳሳታል። እየተማርኩ ነው ብለና ፈገግ ብለህ ቀጥል። ሰባተኛ ነጥብ አለባበስ ድሬሲንግ ነው። ውድ ልብስ ሳይሆን ንጹህና ምቹ ልብስ ልበስ። በራስ ላይ ጥሩ ስሜት ሲሰማ ለሰዎች ያለ አቀራረብ ይስተካከላል። ስምንተኛው ነጥብ ቡድኖች ውስጥ ተሳተፍ። ጆይን ግሩፕስ። የስፖርት፣ የሃይማኖት ወይም ደግሞ የትርፍ ጊዜ ማሳለፊያ ክለቦች ውስጥ ተሳተፍ። ተመሳሳይ ፍላጎት ካላቸው ሰው ጋር ማውራት በጣም ቀላል ነው። ዘጠነኛውና ዋነኛው ምንድነው? መለማመድ ነው። ኪፕ ፓርቲሲፔቲንግ ነው። ዋናው ሚስጥር ነው። በየቀኑ ሰላምታ ስጥ። በየቀኑ ፈገግ በል። በየቀኑ በሄድክበት ቁጥር ድፍረት እየጨመረ ይሄዳል። በራስ መተማመንን ማዳበር የሚያስፈልግበት ዋነኛው ምክንያት ምንድነው ስንል፣ አንደኛ ሐሳብህን በግልጽ ለመግለጽ ይረዳሃል። ሁለተኛ ሰዎች የበለጠ ያዳምጣሃል እንዲሁም ደግሞ ያከብሩሃል። ሶስተኛ ጓደኛ ለማፍራት ጥሩ ግንኙነትን ለመፍጠር ይረዳሃል። አራተኛ ከመሸማቀቅ ይልቅ ዘና እንዲሉ ያደርግሃል። አምስተኛ ችግሮችንና አለመግባባቶችን በተሻለ ሁኔታ እንድትፈታ ይረዳል። ስድስተኛ በስራ ወይም በትምህርት የተሻለ እንድታገኝ ይረዳል። ሰባተኛ ማህበራዊ ግንኙነቶች ላይ ሳይፈሩ እንድትሳተፍ ያደርጋል። ስምንተኛ በራስ ደስተኛ እንድትሆን ያደርጋል። ዘጠነኛ በራስ ስትተማመን ሌሎች በአንተ ላይ እምነት እንዲኖራቸው ያደርጋል። አስረኛውና የመጨረሻው ደግሞ አዳዲስ ነገሮች ለመሞከር ድፍረት ይሰጥሃል። ስለዚህ አስታውስ፣ በራስ መተማመን ማለት ፍጹም መሆን ማለት አይደለም። በራስ መተማመን በራስ ማንነት መኩራት እንጂ። ከነዚህ 9 ነጥቦች ውስጥ ዛሬውኑ የትኛውን መተግበር ትጀምራለህ? ኮሜንት ላይ ጻፍልኝ። ቪዲዮ ከተመቻ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲዳረስ አድርግ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።